ስንት ሆነ? 208,400 አመታዊ ዴቲንግ ኮስት የዴቲንግ ወጪ። እንግዲህ አዲስ አበባ ውስጥ የፍቅር ዋጋው እንደዚህ ተተምኗል። ማስመሰል ጥሩ አይደለም እንደሚመከረው። ምክንያቱም ባስመሰላችሁ ቁጥር ሜንቴናንስ ኮስቱ ሃይ ነው። እናንተን ሆናችሁ ወይም ደግሞ ራስህን ሆነ ያልወደደች ሌላ ሰው ሆነ ብትወደ የምታወጣው ወጪ ከፍተኛ፣ የማስመሰል ወጪው ከፍተኛ ነው ከመሆን ወጪው። ቆጣሪ ፖድካስት ሰላም እንዴት ናችሁ? በሳምንታዊው ተመልሰናል ወደ ቆጣሪ ፖድካስት። እንኳን ደህና መጣችሁ። አንተ ባለፈው ሳምንት አትደማመጡም ተብለናል። we hope ዛሬ ተደማምጠን ነው የምንናገረው። አዎ አንድ ቪዲዮ ላይ ነው ኮሜንቱ የመጣው። ሆት ስለምንሆን ነው አሁን ራሱ እየተደማመጠን። እንደዚህ 10 ጊዜ ራሳችንን ማሰከድገስ አናደርግም፣ ግን ከባድ ነው ሁሉንም እንደዛ ማድረግ። ደግሞ ያነሳነውም ኢሹ በዛ ቀን የነበረው ትልቁ ዲስከሽን ፖይንት ውስታ ስለነበረ ኳስም ስለሆነ እግር ኳስም ስለነበረ እግር ኳስ እኮ የሁላችንም ደካማ ጎን ነው። አዎ ይሄንን ካልን እንግዲህ እስቲ ወደ ዛሬው እንትን ብንመጣ ጥሩ ነው። ዛሬ የምናነሳው ዴቲንግ ዋጋው በአዲስ አበባ ስንት ነው? እውነት ነው። የዴቲንግ ዋጋ ምን ይመስላል አሁን ባለው የኑሮ ሁኔታ? አዲስ አበባ ውስጥ የፍቅር ዋጋው ስንት ነው ብለን መተናል ማለት ነው። እንትን ነው ይሄ ተመልካቾቻችን፣ ቤተሰቦቻችን ባለን አናሊሲስ እድሜያቸው ከ25 እስከ 34 ዓመት ነው 100%። የሚከታተሉ አሁን ቅርብ ሰዓት ትንሽ ለውጥ አለ። ትንሽ 98% 2% ከ35 እስከ 40 አለ መሰለኝ። ከ25 እስከ 35 ነው which is በዴቲንግ እድሜ ሬንጅ ውስጥ ያሉ ናቸው ማለት ነው። ትዳር ያልያዙ ናቸው። ይዘው ሊሆን ይችላል 35 እስከ 34 አለ እኮ ማጆሪቲው። ምንድን ናችሁ እንደው አለ ወይ ዴት አድርጎ የሚያቅነው ዋራይ ሚኒስ አንደር ኤጅ አይደለም። አንደር ኤጅ አይደለም። ሰው ዴቲንግ እንዴት ይዟቸዋል? ወይስ ሲንግልነት ይለምልም እያሉ ካሉት ውስጥ ናቸው። ከጀርባ እንደዛ የሚሉ ሰዎች ስላሉ ነው። ከጀርባ አንዳንድ አካላቶች እንደዛ የሚሉ አሉ። ምንድነው ያነሳሳን ግን ይሄን ነገር ለመስራት? እውነት ነው። ይሄንን ኤፒሶድ እንንቀጽ ያነሳሳን አንድ አስገራሚ ስታት አየንና ያየነው ኤስቲሜሽን አዲስ አበባ ውስጥ አሁን ኖርማሊ በሳምንት 4 ማለት በወር 4 በሳምንት አንድ ጊዜ ቅዳሜ ወይ እሁድ አንድ ሴትና ወንድ ተገናኝተው ደህና ቦታ ምሳ በልተው የሆነ እንትን ለማሳለፍ ከዛ በኋላ ደግሞ ግንኙነት መስርተው ለመቀጠል ሲሉ ምን ያህል ወጪ ያስፈልጋል፣ ምን ያህል ዋጋ ተለጥፎበታል ብለን ብናስቀምጥ አስደናቂ ነገር አየን። እስቲ ይሄንን ቪዲዮ እስከመጨረሻ ተከታተሉና በኋላ እንትኑን እንነግራችኋለን። ትችላላችሁ ያገኘነው ቁጥር እና ሁሉም ዴት የሚያረክሰው ሚሊዮን ለሚሊዮን ተጠግቷል። ቢያንስ ኤክስፔንሱ በጣም ከፍ ብሏልና የፍቅር ዋጋው ተወዷል ወይስ ረክሷል የሚለውን ልናይ ነው። ከዛ ጋር ተያይዞ ካልቸራችን እንደዚህ የዴቲንግ ካልቸር አዲሱ ካልቸርን በለው እስከ ሶሻል ሚዲያም ጋር ተያይዞ እንግዲህ ሺፍት ያደርጓል። አሁን ድሮ ለመገናኘት ካፌ ግዴታ አልነበረም። የትም ፓርክ ሄደን ልንገናኝ እንችላለን። ወክ ራሱ ልናደርግ እንችላለን። ኢቭን ወክ እኮ አስፋልት ለብለብ ነበር የሚባለው አይደል? አንተ ከልሳልፋ አስፋልት ለብለብ ይባላል። በአስፋልት ለብለብ ሁላ ብዙ ነገር ይደረግ ነው። አሁን ግን ዴቲንግ በጣም ኤክስፔንሲቭ ነውና ማንም በአስፋልት ለብለብ የሚስማማ የለም። ፀሐዩም ጠነከረ ደግሞ እናውቀው ነው። ለአስፋልት ለብለብ ሰው አስፋልት ግሪል ሆኗል። አስፋልት ጥብስ ሆኗልና ፀሐዩ በጣም ከበደ ላይክ አሁን ይሄ ስለ ቺቲንግ ኢሹ ሲወራ ነው ወንዶች እኮ ቺት ለማድረግ ራሱ እንትን የላቸው ምናምን ምንድነው የሚባለው? ይሄ ፍላጎት የላቸው ለምን ይባላል? ላይክ ዴቲንግ ኮስት። እውነት ነው። ዴቲንግ ኮስት ላይክ አይደለም 2-3 ሰው እየጋበስክ ዴት ልታረግ ይቅርና አንድን ሰው ራሱ አኮሞዴት ለማድረግ ጊዜው የሚፈቅድልህ አይነት እየሆነ አይደለም። ቺት ካረጉ ሴቶቹ ናቸው ቺት ማድረግ ሊያረጉ የሚችሉት ነው አይነት ያለኝ ሰው አለና እንሂድና እስኪ ላይክ እናውራ። ላይክ እኔ
ኢሹም ይመስለኛል ላይክ ሲንግል ሰዎችም የበዙ ይመስለኛል ነው ዴይስ። አዎ ባይ ዘ ዌይ በዚህ አጋጣሚ አብዛኛው ትዳር ላይ አሁን ከትዳር ጋር ተያይዞ በጣም አዲስ ተጋቢዎች ቁጥር በዓለም ደረጃ ኢትዮጵያ ውስጥ ያለው ስታትን ባላቅም ዓለም ላይ ያለው ግን በከፍተኛ ሁኔታ እያሽቆለቆለ ነው፣ እየቀነሰ ነው። በጣም እየቀነሰ ነው። ወደ ትዳር የመሄድ በጣም ቴንደንሱ እየቀነሰ ነውና ኢቭን አንዳንድ እንትንም ሁላ የሃይማኖት ተቋማት ሁሉ ጸሎት እስኪጠሩበት ድረስ የደረሰ ይሹ ነው። ይሄንን ምድር ሊጸለይልኝ ትዳር ካልተመሰረተ ቤተሰብ አይኖርምና ቤተሰብ ካልተመሰረተ ደግሞ ትውልድ አይቀጥልምና እንደ ጸሎት ሐሳብ የታወጀበትም ጊዜ ላይ ደርሰናልና እንግዲህ ብዙ ምክንያቶች ይኖራሉ ለዛምና አንደኛው እንግዲህ ለየትኛውም ተቋም መስረታ ሀሁ አለው አይደለ? ደረጃ አለው። የመጀመሪያው ደረጃ ዴቲንግ ስለሆነ ወሳኙ ስቴፕም ስለሆነ ነው ይሄንን የሚሹ ማውራት የፈለግነውና የመጀመሪያው እንደ መወያያ ርዕስ የምናነሳው አሁን ባለው ኢኮኖሚ በተለምዶ ዴቲንግ ሲኬድ ሲወጣ ብዙ ጊዜ ማን ይክፈል የሚባል ጭቅጭቅ አለ አይደል? አሁን ነው እርሱ ነገር ድሮ ነው ያለው። ከድሮም ጀምሮ አለ፣ አሁንም አለ። አንዳንዶች መጀመሪያ ሀሳቡን ያመጣው ሰው እንትን ይበል፣ አንዳንዶች ደግሞ የለም 50-50 ሼር ማድረግ አለባቸው። አንዳንዱ ደግሞ አይ 100% ወንድ ነው በቃ መክፈል ያለበት የሚለው አሉና ስፔሻሊ ምንድነው የፈርስት ዴት አሁን ያልተጻፈም ህግ ነው። 50-50 የሆነ አዳቅም እንትኑ ራሱ ወደዛ የሚያመራህ አይመስለኝም። ሞስትሊ ወንዶች ናቸው ፈርስት ዴት የሚከፍሉት። በተለምዶ ባልተጻፈ ህግም የሚታወቀው እሱ ነው ሞስትሊ። ከዚህ ጋር ተገናኝቶ አሁን ቅርብ ሰዓት ላይ የሆነ የሰማሁት ምን እንደሆነ ታውቃለህ? ኒውዮርክ ከተማ ውስጥ ያሉ ላይክ እንደ ሄድ ላይን ሁላ ወጥቶ ነውና ኒውዮርክ ከተማ ውስጥ ያሉ ሴቶች እንደ ይሄ ኮመንሊ እንደ ፕሮቴስት አይነት ነገር ጀምሯል። ፕሮቴስት ኢን ሴንስ እንዴት ነው የሚባለው? የሶሻል ሚዲያ ላይ ተግባብተህ የምታረገው ነገር ነው የለም አብረ ካምፔን የምታረገው አመጽ ለማለት እኮ ከብዶኝ አድማ ነው አይዶ ነው ዌዘር በቃ ትሬንድ ምን በለው ሴቶቹ ትሬንድ ነው የጀመሩትና ምንድነው ወንዶች የመጀመሪያ ዴት ላይ መቶ ፒክ ካላደረጉ ዊ ዶንት ጎ ፎር ዴት አንወጣም። አሁን በመጀመሪያ ቀን ዴት ላይ መጥተው ካሉ ፒክ ቤት ድረስ መተው ይውሰዱ ወይ በቃ which is ራይድ ኡበር መላክ ከዛ መቶም ፒክ ማድረግ ሊሆን ይችላል መላክም ሊሆን ይችላል ብቻ እንደዛ አይነት ነገር ነው። ፒክ ያርጉንና ፉል ያኮሞዴት ያርጉን እንደዛ ካልሆነ ዴት አናረግም ነው የሚሉት። ስለዚህ አንዲት ኮየፈጨ የምትኖር ሰው እስቲ አምጣልኝ ደህና ቦታ ፒያሳ ብትቀጥር ራይዱን ከዛ መመለስም አለበት እንደዛ ነገር ነው የሚሉት። ከዛ ግን ወንዶቹ ደግሞ ላይክ ኧረ ፌር እንሁን አይነት ነገር ነው። በጣም ወንዶቹም ተናደው ነው የተናገሩ የነበሩትና ሌት የካፌውን ኤክስፔንስ ወይ ደግሞ በጋራ የምንጠቀመው ነገሮች እንተሳሰብ ነው። ይሄኛው ግን ባይ ዲፎልት ፈርስት ዴት የመጀመሪያ ቀን ዴት ባይ ኔቸር ውድ ነው። ገብቶሃል አይደል? ወሬበር በቃ የሆነ ሌላ ጊዜ በመደበኛ ቀን የምትገባበዝበት ካፌ አይደለም በመጀመሪያ ቀን የምትጋብዘው። ልክ ነው። ወንዱም ኢምፕረስ ማድረግ ይፈልጋል። በቃ የሆነ ጥሩ ቦታ ነው፣ ጥሩ ልብስ ነው፣ በጣም ብዙ በራሱ በባህሪ ውድ ነው የመጀመሪያ ቀን ዴት። ደን ይሄንን ደግሞ በርደን አትጨምሩብን ምናምን ነገር እያሉ ነበርና በጣም ኢትስ ላይክ እንትን ሆኖ ነበር እዛ ኒውዮርክ ባለው። ወደ አዲስ አበባ ኮንቴክስት እናመጣው የሆነ እንዴት ነው ላይክ አይ ዶንት ኖ የሆነ ከሶሻል ሚዲያው ከምታየው አሁን ደግሞ በአሁን ሰዓት አስቴቲክስ የካፌዎች አስቴቲክስ ሶሻል ሚዲያ ላይ የሚተዋወቁ አስቴቲክስ ላይክ እንትን ነው ይሄ አሁን ቅርብ ሰዓት ላይ ማሂናት ስትናገር የሰማሁት ላይክ ሼር ለፍቅረኛክ ወይ ደግሞ ፍቅረኛው ለወንዱ ፍቅረኛ የሆነ የሚያምር ካፌ ኦር ልብስ ኦር የሚያምር የሴትን ዕቃ ሼር ታረጋለች ላይክ ሜቢ እንዲያየው እንዲረዳ ኦር ሰው እንደዚህ እንዲመለከተውና ኢምፕረስ እንዲሆን ወይ ደግሞ እንዲገረምም ወይ እሷን ስላደነቃት ለሱ መላውካም ሊሆን ይችላል። በወንዱ አይምሮ ጋር መጥቶ ኢንተርፕሬት ሲደረግ ግን ወይ እዚህ ጋብዘኝ ወይ ይሄ ልብስ ግዛልኝ ወይ ይሄ ልብስ እንደዛ የሚል አይነት እንትኖች አሉ ሚል ይባላልና አንደኛ የካፌዎች አስቴቲክስ እና ከአስቴቲክሱ ጋር ተገናኝቶ ደግሞ ኮስት የሚያደርጉት ፕራይስ ናውዴስ በጣም ኢንፍሌት አድርጓል። እሱ ላይ ምን ፊውል እያደረገው ነው? ሶሻል ሚዲያው እድሜ ለማን ነው?
ሸገር ገበታ አረ ከሸገር ገበታ በኋላ አሁን እኮ ብዙ ሪቪው የሚሰሩ አሉ ባይዘው የዴቲንግ ጀምሮ ሸገር ገበታን እንትን አካውንት ውስጥ የሌለውና ሴቭ ያላረገ ላይኖር ይችላል ሞስትሊና ኢንፍሌሽኑን ለመረዳት ባው ከመጀመሪያው ይሄ የኒውዮርኩ ገጠመኝ የሚገርም ነው ባይዘው ይሄ ድሮ የካፌው ነበር አሁን ትራንስፖርትም ቻል ነው እንግዲህ ደርሶ መልስም ቻል አይነት ነገር ነው እንግዲህ አድማ ነገር እንደ አድማ ነገር ደርሶ መልስ መቻል አለ ቃሉን እኮ አቅቶኝ ነው ወይ አተን የሆነ አድማ ስትለው ላይ በቃ በጣም ኮመንሊ አክሴፕትድ የሆነ ትሬንዲንግም ባለው ሁሉም በጋራ የተቀበለው ትሬንዲንግ ይሄ ነገር ካልተመቻቸልኝ እንትን አልልም ነው ስለዚህ በቃ ያርጎ ወንዶች እንደዛ ያርጎ አይነት ነው ግዴታ እንደዚህ ማድረግ አለባቸው አይነት ነገር ነውና ግን እንዳልከው በአዲስ አበባ እንትን ስንመጣ አሁን ባለው ሁኔታ በተለይ በዚህኛው ባለንበት ሲቹዌሽን በዚህ ባለው ኑሮ ስናየው አንድ ደና ካፌ ወይም ደግሞ ሬስቶራንት ተገናኝቶ ጥሩ ማለት አለ የተባለ አሁን ሶሻል ሚዲያ ላይ የሚተዋወቁት በአማካይ ለሁለት ሰው እስከ 2500 ብር ድረስ ሊያስወጣ ይችላል ሊወጣ ይችላል ያው ደና ከሆነ ቤቢ ወረድ ካልክ ሜቢ 500 ብር ግን ብዙ ወጪዎች አሉ አብሮ ተያያዥ የሆኑ ወጪዎች ይችላሉ ለምግቡ ብቻ አይደለም ካልኩሌት እናርገው ቅድም ስንል የሆነ ያየነው የሆነ ላይክ እንትን እንበለውና ኤዲተራችንም ያግዘናል ዳታውንም እስቲ እንትን እንለዋለን በእንትን እናንተ እዚህ ጋር እናስገባላችኋለን እኛ የተጠቀምነው እንጂ ዝም ብሎ ቤት ካገኘነው ተነስተን የሰራነው ሜትሪክስ ነው አሁን ባለው ሁኔታ እንግዲህ ቤተሰብ ለመመስረት ወደ ትዳር ለመሄድ በዚህ የመጠናናት ጊዜ ይበሉት ወይ ደግሞ የፍቅረኛ ማቾች ላይ የፍቅረኛ ምንድነው የሚባለው በአማርኛ እጮኛ በቃ ፍቅረኛ የዴቲንግ ጊዜ ላይ ዴቲንግ ለምትለው ሁሉ ይረዳዋል እንግዲህ አይ አንዳንድ ሰው እንትን ካለ ከከበደ የዴቲንግ ጊዜ ላይ እንግዲህ ከዛ ጀምሮ የሚኖረው ወጪ ትዳር ሳትደርሱ በፊት እንግዲህ ዝም ብሎ ወድሻለሁ እየተባባሉ ለመኖር የሚያስፈልጉት እንግዲህ 4 ዝርዝር ነገሮች ነው ያየነው እኛ የመጀመሪያው ይሄ ዊኬንድ ዴትስ የምንለው ቅዳሜና እሁድ የሚኖር ቀጠሮ መደበኛ የሆነ የመገናኛ ቀጠሮ ማለት ነው እንግዲህ በሳምንት አንድ ቀን ለሚገናኙ ሰዎች ነው እዚህ ጋር አሁን እያስቀመጠን ያለ ነው ካፌና ሬስቶራንት ሊገናኙ ይችላሉ ካሳንቺስ ውስጥ በርገር ሊሆን ይችላል ቦሌ ውስጥ ፒዛ ሊሆን ይችላል ኤኒዌር ደና የተባለ ቦታ ኤስቴቲኩ የሚያምር አሁን ወጣቶች ሞር ይስባቸዋል የሚባሉ ቦታዎች ላይ ሄዶ እንግዲህ ዴት ለማድረግ ቢያንስ በሳምንት እስከ 2500 ብር ሊያስወጣ ይችላል ይታያችሁ እንግዲህ 2500 ብር ሲባዛ በአራት ካልኩሌት ታረጉታላችሁ 10000 እንግዲህ እሺ አጥልስኪ ከዛ ሁለተኛው ትራንስፖርት ነው ሜትር ታክሲ በራይድ ትሸኝና በታክሲ ሹልክ ትላለህ እንደዛ አይነት ነገር አለ አንድ ቲክቶከር ገጠመኛለ ቆይ በኋላ አነሳለሁ እሺ ካልኩሌሽኑን እንደውና ሜትር ታክሲ ስንት ይወጣል አቨሬጅ 400 ብር ነው 400 ሩቅም ብትል ከቤት ከካፌ ወደ ቤት 200 ብር አድርጎ ነው አይ 400 ብር 800 ብር ኤግዛክትሊ ያንጎ 800 ብር እኛም ያሰብነው 800 ብር ነው ይሄ እንግዲህ በሚገናኙበት ቅጽበት ቅዳሜ እሁድም ሊገናኙ ይችላሉ 800 ወደ 3200 ብር አካባቢ ማለት ነው ሆነ እሺ ስለዚህ ቅድም 10000 ይዛችኋል አይደለ 3200 አንደምሮ ሌላ ምን ወጪ ይኖራል እንግዲህ እነዚህ እንግዲህ ተጠናንተው ከተዋደዱና የመቀጠል ሐሳብ ካላቸው ያው ምን ነህ ምናምን ፍቅረኛ ነኝ ኮንፈርሜሽን ከመጣ በኋላ የስጦታ መሰጣጣት ነገር ሊኖር ይችላል እነዚህ ደግሞ ስፔሻል ኦኬዥኖች ሲኖሩ በዓላት ሊሆኑ ይችላሉ በርዝዴይ ያለ እንዲሁም አንዳንድ ሰው እንደ ቀልድ ምን ይላል ቫለንታይን ቀን ላይ ሰበብ እየፈጠሩ የሚጣሉ አሉ ስጦታ ለመስጠት ማለት አረ በርዝዴይ ላይም ሰምቻለሁ የምር ላይክ በቃ ሲቃረብ ጻፍ ይፈጥሩና ከዛ ሄደው ተለማምጠውና መታረቅ የሚሉ እንግዲህ አትፍረዱ ስትራቴጂ አሁን የቁጥር ስታዩት ነው ይገባል ኑሮ ነው ማለት ምንም ማድረግ አይቻልም ስጦታ እስከ ስንት ሊሆን ይችላል ስጦታ እንግዲህ የተገመተው አሁን እንግዲህ ሜጀር በዓል እንግዲህ እናውቃለን አሁን ሜቢ በክርስቲያኑ ፋሲካ እና እንቁጣጣሽ አዲስ ዓመት ማለት ከዛ ውጭ ሌላ ከፋይ ትልቅ ያለ የለም በእስልምና ኢድ አለ አረፋና መውሊድ
አይ ነው ቤዚካሊ ፕሮቴስታንትም ፋሲካ አዲስ ዓመትና ገና ኦልሞስት ተመሳሳይ ነው። ይሄ እንግዲህ ስፔሻል በኢትዮጵያ ኮንቴክስት ትልልቅ በዓላት የሚባሉ ነው። እዚህ ሰዓት ላይ እንግዲህ ስጦታ እንሰጣጣለን የሚሉ አሉ። እዚህ ላይ ደግሞ ልደትንና እንትንን ትጨምርበታል። ልደት ሲገባ አራተኛ ማለት ልደት አራተኛ ይገባል። አምስተኛ ላይ ደግሞ ቫላንታይን ቀን ይገባል ማለት ነው። አምስት በአመት 5 ስፔሻል ኦኬዥኖች ይኖራሉ ለሁለት ካፕሎች ማለት ነው። ከዛ እንደው ስንት ሊሆን ይችላል በኤስቲሜሽን ሲቀመጥ እንግዲህ በእያንዳንዱ እንደዚህ ስፔሻል ኦኬዥኖች ውስጥ እስከ 8000 ብር ሊወጣ ይችላል። አሁን ኬክ እስቲ ጌታችን ያገዘን አንድ ኪሎ ኬክ ስንት ነው የሚሸጠው? እሱ አላምን ብሎኛል። እኔ አሁን 8000 ብዙ ይመስለኛል። በበዓል ሜቢ በርዝዴይ ዶሮ ስንት ነው? ዶሮ ልሰጥ አይደለም። እሺ አቨሬጅ እንውሰድ። ላይክ እኔ 4000 ይላል። እኔ ዶሮ ነው ያመጣሁት። ምን እንደሆነ ታውቃለህ? ኮስቱ ምን ያህል እንትን እንደሆነ ሺዎች ሲባል ብዙ እንዳልሆነ ላስረዳ ብዬ ነው። እንደየሰው ነው 100,000 የሚወጣ እኮ ይኖራል እንጂ ባይዘው ለበዓል ዶሮ ለመስጠት ባለ ሀብት መሆን ያስፈልጋል። ትቀልዳለህ። ሀሳብ እንደው ታውቃለህ በ100,000 እኮ የሚያወጣ አለ። ላይ ከአዲስ አበባ ውስጥ ያለ በእኛ እድሜ ያለ ወጣቶችን ስናስብ 8,000 ብር ጊፍት ይሰጣል። እኔ ዶንት እንትን ሊኖር ይችላል፣ ግን በእነዚህ በአመት ውስጥ 5 ጊዜያቶች በእንደዚህ አይነት ደረጃ ሊሰጥ ይችላሉ። አይዶን ሜቢ ለነገሩ ልክ ነህ። አንድ ዕቃ ብቻ ላሰጥ ይችላል። ሽቶ፣ ልብስ፣ የሆነ ቀሚስ ምናምን አብሮ ተደርጎ ምናምን ሊደርስ ይችላል። እሺ ግን 5-6,000 እንውሰድ። 6,000 በ5 ፐር ኬጂ ያገኘሁት ፕራይስ 1400 ምን ኬክ ራሱ 1400 በኪሎ ግራም ማለት ነው። 2 ኪሎ አገዛመችም 1 ኪሎ ይበቃል። 1 ኪሎ ይበቃል። ግን የሆነ እዛ ጋር ደግሞ ተያያዥ ወጪዎች አሉ ተብሮታ። እሺ ከዛ ሴሌብሬት የምታደርግበት ቦታ ደግሞ አለ እኮ። እሱም ደግሞ ባይዘው እንደዚህ አይነት ስፔሻል ኦኬዥኖች ሲኖሩ ዋጋ ይጨምራል። አሁን ኢቨን ፓርክ ራሱ ኬክ ዝም ብለህ ይዘህ መግባት እንደማይችል ታውቃለህ። ከፍለህ ነው የምታስገባው እንዴ? ትከፍላለህ። በደንብ ነው የምትከፍለው ሁላና። እሺ ይሄድለት ግን እናንተ እስኪ 6,000 በለው። እሺ 6,000 በ5 6,000 በለው። እሺ ችግር የለም። 6,000 እኔ ለምን እንደው ታውቃለህ? ለምሳሌ ለገና 8,000 ብታወጣ በቀጣይ እንቁጣጣሽ እንደዛ ላታወጣ ትችላለህ። በእርግጥ ኮንሰርት ምናምን አብሮ የሚገባ ሊኖር ይችላል የከፋው፣ ከዛ የሚባሰ ሊሆን ይችላል። ግን ይሄ ነው እሺ። አቨሬጅ ፖፑሌሽኑ አቨሬጅ እንውሰድ። ወጪውና ፖፑሌሽኑ ዝም ብለህ አቨሬጅ ብትወስድ እስከ 6,000 ድረስ 6,000 በስንት 5 ነው 30,000። ከዛ ሌላ ምን ወጪ ሊኖር ይችላል? እነዚህ ደግሞ አንዳንድ ጊዜ እንዳልከው ኮንሰርቶች ሊኖሩ ይችላሉ። ስፔሻል እንትኖች ሊዘጋጁ ይችላሉ። እንግዲህ አሁን በዚህ ዓመት ራሱ የተደረጉ ኮንሰርቶች የመግቢያ ዋጋ ዝቅተኛው ስንት እንደሆነ ማንም የሚያውቀው ነውና በሺ ቤት ነው የሚጠራው እንደምታውቀውና ምግብና ሌላም ነገር ደግሞ ስትጨምርበት የትራንስፖርቱን ስትጨምረው እስከ 4,000 አካባቢ ይደርሳል። ከሄድክ ያንሳል። እንደውም 4,000 በታችም ለሁለት ሰው ሆኖ 4,000 ብር ራሱ ከበቃ ጥሩ ነው። እሱን አክሰፕት አደርጋለሁ። በአመት ምን ያህል ጊዜ ይኖራል? አሁን እንግዲህ ሁለቱም የሚወዱት አርቲስት የተለያየ ቦታ ኮንሰርት ቢያዘጋጅ በአመት 4 እና 5 ጊዜ እንደዚህ አይነት 4 ቢሄዱ 4 እንኳን ቢሄዱ 4 ሲባዛ በ5,000 20,000 አካባቢ። ሌላ ውጪ ያለ እንዳትል በእናትህ ሰዎች ለማስፈራራት አይደለም እንዴው ጀስት እኮ ቆጠራውን እናካሄድ ብለን ይግባ በሚል ነው እንጂ ስንት ሆነ? 208,400 208,400 አመታዊ የዴቲንግ ወጪ። እንግዲህ አዲስ አበባ ውስጥ የፍቅር ዋጋው እንደዚህ ተተምኗል። ዛሬ በኋላው የቢዝነስ ሰው ዘገባ ትላል። አንተ በጣም ወጣቱ ስትራግል ውስጥ ነው ያለው። ላይፍ ስትራግል በጣም ምን ያህል ባይዘው እንደውም እኛ ቀለል አድርገን ነው እንጂ ከዚህም በላይ እንግዲህ በሳምንት ሁለቴ እንገናኝ ሊሉም ይችላሉ። እንደዛ ደግሞ አርገስ ታስበው ምን ያህል ኢንፍሌት ይሄ ሚኒመሙ ነው እንደውም ብዬ ነው ማስበው። ከዚህም በላይ ይሄ እኮ ልትረዳም ትችለው ሜቢ ሼሪንግ ቢኖር አብሮት ላይክ እሱ ነው። አሁን ወደ መጀመሪያው 4,000 ምናምን ነገር ወደ መጀመሪያው ኮስት ይኖራል ወደ መጀመሪያው ዲስከሽን ፖይንት ያመጣናል። ማን ይክፈል ወደሚለው ማለት ነው። ይሄ ትራዲሽናል ክርክር ነው እንዳልነው ቅድምና ዴት ላይ ማን ነው ብዙ ጊዜ ወንድ እየከፈለ ነው። ግን 208,000 ወንድ ብቻ አይከብድም። ላይክ ከዛ ደግሞ የሌላ የህይወት ኮሚትመንቶች ሲመጡ እንደዚህ ላይክ ይቀጥላል። ሜቢ ፕሮሚሲንግ ወይ ደግሞ ኢንጌጅመንት
ኢንጌጅመንት ጋር ስትደርስ ያለው ከዛ ሽምግልና ከዛ በፊት ግን ሳታስበው እንግዲህ ማለት ነው። ግን ከዛ በፊት 208,000 ከባድ አንድ ሰው ላይ መጫን ሴትም ሆነ ወንድኛ አሁን ሴት ይክፈል ወንድ ይክፈል ለማለት አይደለም እኔ ያልኩ ያሉት ግን አንድ ሰው ላይ ብቻ ይሄንን ሸክም እንትን ማድረግ በዚህ ኢኮኖሚ ግን ምን ደስ እንደሚል ታውቃለህ? ላይክ አሁን ይሄን ነገር ማለት ነው ደምረ ያስከው የሆነ ሲንግል ሰው ሌላ ኮሚትመንት ትተህ ማለት ነው ሜቢ ታይም ኤክስፔንት የምታረገው አንዱን ሌላውን በማሰብ ምናልባት ከምታረገው ውጪ ትተህ በቃ ሲንግል በመሆኑ ብቻ ግሬ ብር ሴቭ ላታረገው ትችላለህ። ምን ይባላል መሰለህ ይሄ አንዷ ናትና ሰውየው ቢራ አስጠጣ አገኘችው። ቢራ እየጠጣ አገኘችው። በቃ ስንት ቢራ ትጠጣለህ አለችው። ከዛ ይሄን ያህል እጠጣለሁ። ለአንዱ ቢራ ስንት ከፍላለህ? ይሄን ያህል እከፍላለሁ። ከዛ ጠቅ አረገችን። ገብተዋል ግን በአመት ወደ $250,000 ኤክስፔንድ እያደረግና አንድ ሮልስ ሮይስ የሚገዛልህን ገንዘብ እያጠፋህ እኮ ነው አለችው በአመት። ከዛ ቢራ ትጠጫለሽ አላት። አይ አልጠጣም ስትልና ሮልስ ሮይስ ይሸጣል ሮልስ ሮይስ ይሸጣል አላት። እውነት ነው ያው ስላላረክ ሄድ አታረግም ማለት አይደለም። አንዳንዴ ነገሮች ስትሪንግዝ ይሆናል ይባላል። አንድ ወጪ ሲመጣ አብሮት ጥንካሬውና ሌላ የተሻለ ገቢ የምታገኝበት ነገር ለመፍጠር ሊሆን ይችላል ይባላል። ግን ኦቨርኦል እንደው ያለውን ስትረስ ላይክ ዛሬ በቃ ሜቢ የሆነ ሬስቶራንት ሄዶ 2500 ብር ከፍሎ ዴት ማድረግ የማይችል ሰው ምን እንደሚሆነው ይሄኛው የሶሻል ሚዲያ ዲማንዲንግ ፑሽ እያደረገበት ያለው መንገድ ደግሞ ላይክ የሰውን ፍላጎት ወደሆነ ሌቭል እየወሰደው ነው። እሱን ደግሞ ተጠቅመው ካፌዎች ዛሬ አስቴቲክሳቸውን በጣም ማማራቸው ጥሩ ነው። በጣም ማማሩ ጥሩ ነው። ግን ፕራይሱ በዛው ልክ ስካሌት እያደረገ ነው። ሶ ኢዚት ማንዳቶሪ ነው በእንደዚህ አይነት ወይ ዴት መደራረግ ራሱ ማረግ ራሱ ላይክ አሁን የወንዱ ይሄን ስታስብ ሜቢ አሁን የወንዱ ይሄን ምን አረገ ብለህ ታስባለህ መሰለህ። እንደውም ይሄን ነገር ቀጥለ ነው ሴት ብንጋብዝ አሪፍ ይመስለኛል። ካሚንግ ሱን ምናልባት እውነትን ነው ለምሳሌ ሴቶቹ በጣም ብዙ ወጪ አለባቸው ላይክ ስፔሻሊ ፎር ፈርስት ዴት ቀጥሎ ባለውም ዴት አምሮ ለመምጣት ከዛ የምትጋበዝበት ወይ የሚገናኙበትን ቦታ ፊት ሊያደርግ የሚችል አለባበስና ምንድነው ሜካፕ ለመሰራት ያለው ኮስት ጫማ፣ ቀሚስ፣ ሜካፕ፣ ጸጉር አላየም የሆነች አንድ ልጅ ጸጉርሽን ተሰሪ ብለሽ 500 ብር ላክልኝ ልጅ ምናምን ስቆጥር 6,000 ምናምን ደርሳለች። እንደ ቀልድ በቃ ቀለል ያሉ ነገሮችን እኮ ነው ላይክ እና ጸጉር በ500 አይሰራ ማለት ነው። አላውቅም እኔ ያለችው ነው አይ ዶንት ኖ እስኪ ኮሜንት ላይ አስቀምጡልን በ500 አይ ቀጣይ እንግዳ ሊኖረን ይችላል በዚህ ጉዳይ በደንብ ልንጠይቅ እንችላለን። ግን ይሄ ይባላልና በቃ ማለት ፍቅርና ላይክ ማቴሪያል ወይ ደግሞ እንትን ፕሮፖርሽናል እየሆኑ መጥቷል ማለት ነው። እንዴት ነው ዲፋይን ያደረገው? አሳሳቢው ነገር ፍቅር ቢዝነስ ትራንዛክሽን እየመሰለ መጥቷል ነው። አንደኛው ቅድም ያነሳው የሶሻል ሚዲያ ፕሬሸር በተለይ በቃ ዴቲንግ ሲባል እንደ ስታንዳርድ እየተቀመጠ ያለው እነዚህ የሚያማምሩ ከተማችን ውስጥ ሶሻል ሚዲያ ላይ የሚተዋወቁ ቤቶች እዛ መሄድ ግዴታ እስኪመስል ድረስ በቃ ይሄን ያክል ወጪ ካላወጣማ ምን ዴት ሆነ? ስለዚህ ቀላል ዴቶች ለምሳሌ ወክ ማድረግ ራሱ እኮ ዴት ነው ራሱ ነው ይቻለ ሃይስኩል እያለ መራመድ መንገድ ላይ አሁን ደግሞ ስንት ደና መንገዶች አሉ ለመራመድ የተመቹ ነው። አሁን እንደውም ለወክ ተመችተው የተሰሩ መንገዶች ትንሽ ፀሐዩ ቀረረ እንጂ አይ አሁን ዝናብ መጥቷል። አሁን ክረምት ነው። ጥላይዘ የሆነ ፊልም አለ የኮሪያ ፊልም ህዝብ የተለከፈበት ዝናብ ጋር እንትን እያረጉ ምን እኔ እንጃ እኔ እስኪ ካስታወኔም ተረሳውት ይባላል ራሱ እንትን ላይ ስትሯሯጥ ቃና ላይ ነው ምናምን ይታይ ነበር ይባላልና የኮሪያው ፊልም ኮሪያ ነው ፊልሙ። ዝናብ ብዙ ሲወራ ሰማለሁ እንደሱ ከዝናብ ጋር ተገናኝቶኝና ስሙ አይ ዶንት ኖ አላስታውስም። ልክ ነው። ግን ይሄ አሁን እንዳልከው የሶሻል ሚዲያው ፕሬሸር ከባድ ጫና እየፈጠረ ነው። ይሄንን ዋጋ የማውረድ አይደለም የመጨመር ነው ከዚህም በላይና ይሄን ያክል ወጪ ማውጣት የማይችል ሰው በቃ ዴት የማድረግና ሰው የመተዋወቅ ከዛም ደግሞ ማለት የሚጣጣም ከሆነ ደግሞ ትዳር እስከ መመስረት ድረስ የሚያደርሰውን ነገር እንዳይሄድ እየሆነ ነው ማለት እዚህ ጋር እየተገደበ ነው። ይፈራል። ፍራቻ እኛም ለማስፈራራት አይደለም ግን ያለውን ሪያሊቲ እንዲረዳው ነውና በተለይ ደግሞ ሶሻል ሚዲያ እየፈጠረ ያለው ተጽዕኖ
ይሄንን ነገር በጣም ያናረው ይገኛልና እንግዲህ ገና ወደ ዋናው ተቋም ምስረታ ሳንገባ ወደ ትዳር ሳይገባ በአመት 200 ምናምን ሺህ ብር ወጪ ከደረሰ የፍቅር ሜንቴናንስ ኮስት በሉት ይሄንንና ትዳር ላይ ደግሞ እሱም እኮ ወይ ይሄ በሳምንት አንድ ቀን መገናኘትን ነው አስዩም ያደረግነው። በሳምንት አንድ ቀን እየተገናኘክ የምታደርገውን አሰምሽን ነው። በየሳምንት 2-3 ቀን በጣም የሚጓደዱ ፍቅረኛሞች ሊገናኙ ይችላሉ። ደግሞ ላይክ አሁን ይሄን ስትረስ ራሱ ይጋራሉ ወይ ይነጋገራሉ ወይ ላይክ ይሄኛው እየተገናኙ ኤክስፔንድ የሚያደርጉት ገንዘብ ኤክስፔንድ የሚያደርጉት ታይም ኮስቱን ይነጋገራሉ ወይ እንደሚያሳስባቸው ራሱ ይናገራሉ። ወንዶች ብዙ ጊዜ ምክንያቶች ይፈጥራሉ ይባላል። ላይክ ወይ ለመገናኘት ወይ እንትን ለማድረግ ወይ አልተመቸኝም ነው። ፋይናንሻል ስትረስ ውስጥ ካለ በተለይ በቃ በጣም ሌስ ላይክሊ መናገር ወይ በጣም በቆይታ ከመግባባት ወይ በጣም ልብ ለልብ ከመግባባት ካልሆነ በስተቀር እንደዛም ሆኖ ራሱ በተለይ የመጀመሪያው 6 ወራት ግን መቅረቱን በጣም ይፋው የመጀመሪያዎቹ 6 ወራት ልክ እንደ እናቱት ማጥባት እንዳይመስላት ማስታወቂያ መስራ የመጀመሪያዎቹ 6 ወራት ምናምን እንደሚዩት ማለት ነው። የመጀመሪያው 6 ወራትም አይደለም ይብልና ሰውየው እንደቀረበበት መንገድ ነው። አሁን ኢምፕረስ ማድረግ ፈልጎ ቀርቦ እንግዲህ በጣም እያወጣ ነው። ተበድሮ ሊሆን ይችላል። ኢቭን ልብስም እስከመበደር የሚደርሱ ሰዎች አሉና እንደዚህ አድርገው እንግዲህ ኢምፕረስ ለማድረግ በሚል ዴት ወጥተው ይሄንን ሜንቴን ማድረግ ነው የሚከብደው። አሁን ብዙ ሰው ማይረዳው ደግሞ ማለት ነው መጀመሪያ ዴት ያደረክበት ቦታ ከዛ በኋላ የምትገናኝበትን ቦታ ሴት ያደርጋል። ምክንያቱም ለግዠሪየስ ሬስቶራንት ውስጥ አስገብተ ባለ 5 ኮከብ ባለ 10 ኮከብ ሬስቶራንት ውስጥ አስገብተ በቀጣይ ዴት ላይ ባለ 1 ኮከብ ፓስቲ ቤት እና እንትን አስገባለሁ ብርጣሉ ሻይ ቤት አውሮፕላንም እኮ የሆነ ሲወርድ እኮ አለው አይደለ? ቀስ እያለ ነው አይደለ? ስሎፕን ጠብቀ ነው በአንድ ቀን አትወርድም። ሁለተኛ ደግሞ እዚህ ላይ ምን እንዳሰብኩ ታውቃለህ? አሁን ባሉት 6 ወራቶች ውስጥ ጊዜ ውስጥ አልክ ይሄ ኮስት እና ደግሞ ሞስት ኦፍ ሪሌሽንሺፕ እንደዚህ የሚጀምሩ በቃ ይሄ የፍቅር እንትን ውስጥ የሆነው ምናምን ሞስትሊ ሴትል ዳውን ማድረግ ኢሞሽናሊ መረጋጋትና ምናምን ጀምረው ሜቢ በዚህ አይነት ጊዜ ነው። በዚህ ጊዜ ደግሞ በጣም ብዙ ፍቅረኛሞች ይለያያሉ። ገብቶሃል? ተዋውቆ 6 ወር በቃ መቀጠል አለመቀጠልን የምታውቅበት ጊዜ ይሆናል። ከዛ በቃ የሆነ ስትረሱ የሚበዛበት መጨቃጨቁ ትክክለኛ ባህሪ እንደው የፍቅር ባህሪው የትዳሩ አይነቱ ሳይሆን የፍቅር ባህሪ የሚታይበት ይመጣልና ሞስትሊ መለያየት ይመጣል በብዛት እንደዚህ አይነት ጊዜ ላይ። እኔ ሞስት ሪሌሽንሺፕ ሰምተህ ታውቃለህ? ስቶሪ ሲነገር ምናምን በቃ እኔ ማክሲ 6 ወር ሰማለሁ። ከ4 እስከ 6 ወር በጣም ብዙ ነው። ማክሲመም ከሄደ 1 አመት ነው። በቃ 7 ወር 6 ወር ላይ ብዙ ትሰማለህ ተለያዩ የሚል ሰው እና ተመሳሳይ ደግሞ ኮስትሊ የሆነ ሌላ ፔሪድ ይመጣል ማለት ሌላ ሰው ትተዋወቃለህ። ሳይክል ነው በቃ በየአመቱ በየጊዜው የምደጋግመው እንደማለት ነውና በዚህ ፐርስፔክቲቭ ደግሞ ስታስበው ሪሌሽንሺፕ ኢዝ ቬሪ ኮስትሊ ማለት ነው። በጣም ውድ ነው ማለት ነው። ፍቅር በነፃ ቀረ ነው አሁን እንዳልከው ነው። በጣም ውድ ነው። ምናልባት እንዲው ጥናትን ቢደረግበት ጥሩ ነው። ይሄ ገና ዴቲንግ ላይ ጥሩ እኮ ተግባብተው ጥሩ እንትን ብለው ምናምን ነገር ወደ ትዳር ከዛ በኋላ ሪሌሽንሺፑ በቃ ማይሰበር ደረጃ ይደርሳል ማለት ከፍ ያለ ደረጃ ያድጋል የሚባልበት ስቴጅ እንዳይደርስ አንደኛው ማነቆ ፋይናንስ ሊሆን ይችላል። ምክንያቱም ገንዘብ እንዳልከው ሜንቴናንስ ኮስቱ የትኛውም መኪና ሲገዛ ያው የመጀመሪያ የግዢው ሂሳብ አለ። ከዛ ብዙ ሰው የሚጠይቀው ሜንቴናንስ ኮስቱ ነው። ይሄንን መኪና የነዳው ዘይት ለመቀየር ሊሆን ይችላል፣ የተለያዩ አክሰሰሪዎች የመኪናውን እንትን ለመቀያየር ሊሆን ይችላል፣ ሰርቪስ ለማድረግ ሊሆን ይችላል፣ ስፔር ፓርቱ እነዚህ ሁሉ ይጠናሉና ዋናው ብዙ ሰው የሚያስበው በቃ ዴት መጀመሪያ መገናኘቱ ነው። ሜንቴናንሱን አሁን መኪና ስትገዛ የመግዣውን ዋጋ ብቻ አስበ የሜንቴናንሱን ሳታስብ እንደመግባት ማለት ነውና ለዚህ ሀገር ኮንቴክስት BMW እንደሚባለው በጣም ሜንቴናንስ ኮስቱ ውድ ነው ይባላል። ውድ ነው። አንዳንድ መኪኖች ሜንቴናንስ ኮስታቸው ውድ ስለሆነ ሜንቴናንስ ኮስቱ ርካሽ ነው ይባላል። አሁን ኢትዮጵያ ውስጥ ያሉት ታገኛለህ ምናምን ርካሽ ነው። ቶዮታ ርካሽ ነው። BMW ደግሞ በቃ በጣም ውድ ነውና እንዳልከው ነው ባይዘው አሁንም እንግዲህ ሜንቴናንስ ኮስቱን ካለማወቅ ቅድም የሚያነሳውልህ ነው። ፈርስት ዴት ብዙ ሰው ኢምፕረስ ለማድረግ ከአቅሙ በላይ ይወጣልና አንድ ላንዲንጉ ከባድ ነው የሚሆነውና አንድ ጥሩ እንደዚህ ሪሌሽንሺፕ ላይ እንደዚህ ምክር የሚሰጥ ምናምን አንድ ኢንፍሉዌንሰር አለና ኢትዮጵያ ውስጥ አይደለም የውጭ ኢንፍሉዌንሰር ነውና በጣም ማረሳውን እንትን ሲያስተምር ሰማው። ኦኬ ምን አለ መሰለ
ዴቲንግን ብዙ ሰው የሚረዳበት እንትን ለምሳሌ እንደ ማስታወቂያ ምንድነው የማስታወቂያ ኮል አይደለም። አሁን ለምሳሌ እቃዋለ ማስታወቂያው በጣም የተጋነነ ሊሆን ይችላል አይደል? አብዛኛው ሰው ዴቲንግን እንደዛ ነው የሚረዳው። ግን ዴቲንግ ማለት ቤዚካሊ ወደ ህይወት ሰውን መጋበዝ ነው። ማታቀው ሰው ነው፣ ማታቃት ልጅ ነች ወይ ማታቂው ልጅ ነው ወደ ህይወትሽ ወይም ደግሞ ወደ ህይወት ነው የምትጋብዘው። ወደ ህይወት መጋበዝ ማለት ምን ማለት ነው ስትተረጉመው? በየቀኑ የምታደርገውን ነገር አብሮ እንዲካፈል ማድረግ ነው አይደል? ለምሳሌ ባለ 5 ኮከብ ሬስቶራንት አንተ በህይወት ገብተህ አታውቅም፣ ግን ለፈርስት ዴይ ስትል ትገባለህ። ሄዳ አንተ ምዛ ትደናበራለህ። ስለዚህ ወደ ህይወት እየጋበዝክ አይደለም ማለት ነው፣ ወደ ሌላ ሰው ህይወት አንተም ወደ አልሆን ሰው ያመቻቸነ ሰው ነው። አዎ፣ ስለዚህ ስታንዳርድ ሴት እያደረግክ ነው። በቃ ይሄ ነው የኔ ህይወት ይሄ ነው። ስለዚህ ሴቷም አላግባብ ብትረዳ አይፈረድባትም ማለት ነው። ይሄ ልጅ ማውጣት ይችላል፣ ይሄ ልጅ አቅም አለው። ስለዚህ ቀጣይም ደግሞ የበለጠ እንድትጠብቅ ይሆናል ማለት ነውና መጨረሻ ላይ ሪሌሽንሺፑንም ሳይሆንበት ወደሚፈልገውም ደረጃ ሳያሳድገው እንዳልከው በአጭሩ የሚቀጭ አይነት ግንኙነት ይሆናል ማለት ነውና የሰው ልጅ ወደ ህይወት መጋበዝ የሚለው አረዳድ በቃ ለኔ ትልቅ ምክር ይመስለኛል። አሁንም ልናገር የምችለው እሱ ነው። ሁለተኛ እኔ ደግሞ እዚህ ለማጠናከርልም እንደሆነ ታውቃለህ፣ ለምንድን ነው ሃይ ኤክስፔክቴሽን ፈጥረ ሰው ላይ ላይክ ሰው እንዴት አድርገህ ነው ወደ ህይወት የሚቆየው? የማይሆን ያንተን ህይወት አሳይተህ ከሆነ እኮ አይቆይም። ያንተ ከሆነ እንደው ስታንዳርድ አውርደህ አሳይተህ ያ ሰው የምር ፐርሰናሊቲን ወዶ ነው የሚለውን ታውቀዋለህ። አሁን አይደለ እየተወራ ያለው ኢሹ ምንድን ነው? ሴቶች ምናልባት አትሊስት በቀደም የሆነ ያነሳንባት ዶክተር ሳሮን አትሊስት መኪና ከሌለው እንዴት አላረግም ማለት የሴፍቲ ኢሹ ነው ወይስ ሴቶች የምር ማቴሪያሊስት እየሆኑ ነው? እውነት ነው። ገብተዋል። አሁን እኮ ማንም በቃ አብሬ ገና ምናምን ነገር የሚል አይነት አስተሳሰብ እየመጣበት ያለበት ጊዜ እየመጣ ነው። ከቨር የሆነ ምን አለች ይሄ ሴፍቲ የምትባል ከቨር አብራ ኖራ ነው ወይስ ወንዶቹ እንደሚሰጉት ሴፍቲ የምር ሴፍቲያቸው አሳስቧቸው ነው? ላይክ ሴቶቹ በቃ they want to be safe ለመሆን አስበው ነው ወይስ የምር በቃ ማቴሪያሊስት እየሆኑ ነው? ከሪሌሽንሺፕ ጥቅም ማግኘት የሚለው ያኖረኛል ያስተዳድረኛል ሳይሆን ያንደላቅቀኛል ወደሚለው በቃ እኔ ምንም ኢፈርት ሳይኖረኝ መኖር የሚለው ነው ወይ ላይክ ያንዱን ኢፈርት እንትን እያልኩ ይኖር የሚለው ነው ወይስ እሱን ደግሞ እንዴት ልታቅ ትችላለህ? አትሊስት ወንድ ከሆንክ ሜቢ ብዙውን መጀመሪያውን ምን ሙቭ የሚያደርገው ወንድ ነው ይባላል አይደለ? ለግብዣውም ለምንም ለመጥራትም ወይ ለመገናኘትም ከፍተኛውን ስታንዳርድ ካሳየክ እና ዝቅተኛውን ብታሳይ በየትኛው ልታቅ ትችላለህ? ያ የዛን ሰው ሜንታሊቲ እና ፐርሰናሊቲ አትሊስት ያንተ ህይወት የሆነውን ተው አትውረድም። በቃ ዝም ብለን ኮከቦች ሆቴሎች ምሳሌ እየሰጠን ነው አይደል? 5 ኮከብ አለ 2 ኮከብ አለ። ሜቢ አንተ ስታንዳርድ 3 ቢሆን ሜቢ እየኖርክ ያለው 3 ላይ ቢሆን 2 ወስደህ ሞክረው። ገብቶሃል? ከዛ 2 ላይ ከሆነ ፈርስት ዴትክ የዛን ሰው ፍላጎትና ምንን እንዲያየ እንደመጣ ሜቢ ልትረዳው ትችላለህ። ስለዚህ እንደ ደረጃ ከታች ወደ ላይ ነው። በቃ ከዛስ ኢምፕሬሽን ምን እየሆነ ሊሄድ ይችላል? ጥሩ እየሆነ ሊሆን ይችላል። 3 ነበር ከ5 ወደ 3 የምትመልስ ከሆነ የሆነ ጊዜ ምንድነው የሚባለው ማሰብ እኮ አይቀርም እንዴ እንደምናምን ነገር ተብሎ እንትን ሊሆን ይችላል። ሁለተኛ ላይክ ፎልስ አትራክሽንም ትፈጥራለህ። ሁለተኛ ትክክል ያሉኑ ላንተ ላይ በጆ የሚችሉ ሰዎችን ነው ወደ ህይወት ወንድ ከሆንክ ሴት ከሆንክ ደግሞ ወንድ ላይክ ሴቶችም ሌሎች ማኒፑሌሽኖችን እንደሚያደርጉት ማለት ነው። በቃ ያሉነችው መሆን ጸጉር እሷ ያልሆነው ማድረግ ብዙ ነገር አለ አይደለ? በጣም ተንከባካቢ መምሰል ምናምን ላይክ ማቴሪያሊስት የሆነችው ያሉነች መምሰል ምናምን ነገሮች አብሮ ሀፕን የሚያደርጉት እንደዚህ አይነት ነገሮች አብሮ ስለኖሩ ነው። ጥሩ በጣም ጥሩ ፖይንት ነው ያነሳውና በዚሁ ሂደት ውስጥ የምትስበው ሰው አንደኛ ወደ አንተ ህይወት አይደለም የምትስበው ወደ ሆነ ሰው ህይወት ነው እየሳብክ ያለው። እንደዛ ወደሚኖር ሰው ህይወት ነው እየጋበዝክ ያለው ማለት ነው። ሌላኛው ግን አሁን አንተ እንዳልከው ምናልባት የኔ ህይወት ምን አይነት ደረጃ ላይ ነው ያለው የሚለውንም ማወቅ ጥሩ ነው። ምክንያቱም አንዳንዴ አሁን እንዳልከው ሁልጊዜ ምሳሌ ባለ 3 ኮከብ ሆቴል ምበላ ከሆነ ለሁለት ሰው ሲሆን ግን ወደ ሊወርድ ይችላል። አዎ አይ ግልጽ እንድንሆን ይገባቸዋል። ግን ባለ 3 ኮከብ ሆቴል ቢሆን ምን ጊዜም የሚበላው ይሄ ሰውዬ ግን ከሰው ጋር እኮ ሲሆን ግን ወጪው እኮ ደብል ነው የሚሆነው። ስለዚህ ሊቀንስ ይችላል። አንተ እንዳልከው ከታች ወደ ላይም ሊያድግ ይችላል። 2 ላይ ሆኖ በቃ ለሁለት ሰው ይሄንን ነው ሜንቴን መስጠት ማድረግ የምችለው። ይሄ ከሁለት አይነት ነገር አንደኛ ራስን ሆኖ መቅረብ ትልቅ ነገር ነው። ምን ጊዜ የሚሆን ማስመሰል ጥሩ አይደለም እንደሚመከረው። ምክንያቱም ባስመሰላችሁ ቁጥር ሜንቴናንስ ኮስቱ ሃይ ነው። የማስመሰል ወጪው ከፍተኛ ነው ከመሆን ወጪው።
እናንተን ሆናችሁ ወይም ደግሞ ራስህን ሆነ ያልወደደች ሌላ ሰው ሆነ ብትወደ የምታወጣው ወጪ ከፍተኛ ነው፣ ያንን ሰው ለመምሰል ማለት ነው። ስለዚህ ራስህን ሆነ ብትጠላ ይሻላል ያልሆንከውን ሰው ሆነ ከምትወደ። እኔም እሱን ነው እያልኩ ያለሁት። ላይክ የኔ ፎልስ ኢምፕሬሽን ፈጥረክ ወደ ቢመጣ እንኳን ህይወት ውስጥ ማይቆይ ማታለልም ሊሆን ይችላል። ህይወት ውስጥ ማይቆይን ሰው ነው እያመጣ ያለው አፎርድ ማታረገው ነገር ውስጥ መግባት። በቃ ለህይወት የሚያስፈልግን ሰው ሆነ ዴት እያረክ ያለው በቃ ህይወት ጋር አምጥተው ነው። ከዛ በዛ ቀን በዛ ጊዜ በዛ ህይወት ሜቢ ሌላ ባህሪያቶች ሊኖሩ ይችላል። አደር ቲንግ ባህሪያ ለመጣጣም ሌላ ነገር ነው። ግን ዲስ ማቴሪያል ቲንግ አፎርድ እያረክ ባለውና እንትን ኢንጆይ እያረክ ባለው ነገር ደስተኛ ማጥቶን ሰው ሆነ በቃ ሰብስታንዳርድ ሆነህባታል፣ ወርደህባታል። ወይ ደግሞ ኤክስፔክቴሽኗ ካንተ የሆነ ነገር ነው ሊሆን የሚችለው ከሁለት አንዱ ነው ሊሆን የሚችለው። ሁለቱም ሰዎች ሊሆኑ ወይ ሊጠቅሙ የሚችሉ ላይሆን ይችላል። ወይ ኢሞሽናሊ ፊት ለማድረግ ጊዜ መውሰድ ነው። አደር ደግሞ ጄኑን ወይ ደግሞ ኦተንቲክ የሆነ ይዘህ መቅረብን የመሰለ ነገር ያለ እኔም እሱ ነው አይመስለኝም። ያ ሌላ ኦኬ በዋነኝነት እዚህ ጋር እንግዲህ ያላነሳ ነው ብዬ ማስበው ሴቶችም እንግዲህ ሜንቴናንስ እንትን ያለባቸው። አሁን ስለ ወንዶቹ ስለወራን ነው። ወደ ሴቶቹ ስንመጣ ደግሞ ፈርስት ዴት ላይ ያወጡት ወጪ ሰከንድም ሰርድም ፎርዝም ዴት ላይ ኤክስፔክት ይደረጋል። ለምሳሌ የሆነ በጣም ከባድ ለግዠሪየስ የሆነ ሆቴል ውስጥ ተጋብዛ ሄዳ ለቦታው የሚመጥን በሚል ጥፍር፣ ቀሚስ፣ ጸጉር ምናምን ያወጣው ወጪ አለ። ኢማጂን ይሄ ሰውዬ ነገ ሌላ ቦታ ቢቀጥራት ይሄንን ነገር ነው ሜንቴን አድርጋ መሄድ ያለበት። በቀደም ለሶሻል ሚዲያ ፐርሰናሊቲ እያልን እንደነበረው ማለት ነው። ስለዚህ ዛሬ የለበሰችውን ቀሚስ በቀጣይ ዴት አትለብሰውም። ስለዚህ ቀሚስ ከሌላት ልትገዛ ነው ማለት ነው። ጸጉሯን ስታይል መቀየር ካለባት ድጋሚ ልታለ፣ ጥፍር መቀየር ካለባት ልቀየር ነው። ስለዚህ እንደ ቫይቡ ብዙ ወጪ ይኖርባታል ማለት ነው። የሷ ሜንቴናንስ ኮስት ከባድ ነው የሚሆነው። ለሴቶች ደግሞ አፒራንሳቸው ነው ማንነታቸው ብዬ ነው ማስበውና ሌላ ጊዜ እንደማይሆኑት ለዴት ሲባል ብቻ ሆነው ሜንቴን ወደማያረጉበት ጣጣ ውስጥ እንዳይገቡ እነሱም ኦቴንቲክ ሆኖ መቅረቡ ሞር የተሻለ ነው። እዚህ ጋር ሜካፕ አትጠቀሙ፣ ጥፍር አትሰሩ ለማለት አይደለም። በቃ አቅሙ ካለና ሁሌ ለማድረግ የማትችለውን ነገር ሁሌ ማድረግ ኢነሴንስ ሜቢ ኦኬዥናሊ እንኳን ማድረግ ከማትችለው ነገር በላይ መሆን በለዛ ጊዜ እኮ አምረ ልትሄድ ትችላለህ። ግን አሶፍ ላይክ እዛ ቦታ ጋር ስትገኝ ሰውየው ጋር ስትገኝ ግን ሁሌ ህይወት ያ እንደሆነና በቃ የሆነ ሰብስታንዳርድ የሆኑ ነገሮችን መናቅና የማይሆን አይነት ፐርሰናሊቲዎችን መፍጠር ትራፕ መፍጠር ነው ለራስ። እንደውም ኮሜዲ እኮ ይሰራበታል። ወይዘው አንዳንድ የቲክቶክ ቪዲዮ ላይ እንደዚህ የጸጉር ነው የምን አታ ነው ይመስለኛል እንደ ስኪት ነገር ሰርተው ነው አጭር የድራማ የሚሰሩ የሉም ቲክቶክ ላይ የጸጉርና እንትን መስሪያ አታ በቃ አልቻልኩም ዛሬ መምጣት እንደዚህ ያጋጠመኝ ትሏለች። የወንዱ ቅድም የወንዱ እንደነበረው ማለት ነው። ምክንያቱም እቺ ልጅ ማማር አልቻለችም። እሷ ያገነባችው አይደንቲቲ ያለ በሱ ዙሪያ ከዛ የሆነ ምክንያት ነው የምትሰጠው እና ስታወራም ደግሞ በቃ ኑሯ በጣም የተንደላቀቀ አይነት ሰው ሆና ነው የምታወራውና ይሄ ክራይሲስ ነው እኮ። ከዛ በሚገርም ሁኔታ ከቤት ወጣ ሱቅ ብድር ልትጠይቅ ትሄዳለች። እንደ ድንገት ከመኪናው ወርዶ እሱም ከሱቁ የሆነ ነገር ሊገዛ ሲል ይገጣጠማሉ አይነት ነገር እና የሚፈጠረው ካርድ ሞመንት ሲታይ ያለው ነውና ምን ጊዜም ኦቴንቲክ ሆኖ መቅረብን የመሰለ ነገር የለም በየትኛውም ነገር እንላለን። ይሄ ሐሳብ ሰፊ ነው። ፕሊስ እዚህ ላይ ምንም ነገር ማውራት የምትፈልጉ ውድ ቤተሰቦቻችን ለመጋበዝም የምትፈልጉ ሰው ኮንታክት አድርጉን። የሴቶቹንም ፐርስፔክቲቭ መስማት ስለምንፈልግ ኤኒባዲ በቃ እዚህ ለሀሳብ መስጠት የምትፈልጉ ካለ ጆይን አድርጉን። ዊካን ዲስከስ እናደርግበታለን። ለዛሬ እዚህ ጋር እንዝጋና ምናልባት አዲስ ፐርስፔክቲቭ ካገኘን ቀጣይ እንመጣበታለን። እንግዳም ይዘልን እንመጣበታለን። ቪዲዮን ኢንጌጅመንቱን እያየን ባይ ዘ ዌይ ቪዲዮቻችን ከምታዩት 31% ሰብስክራይብ ሳታደርጉ ነው የምታዩት። አረበግ አምላክ አዲስ ነን ሰብስክራይብ አድርጉን ፕሊስ፣ አሳድጉን። ላይክ ብዙ ነገር እናወራለን። እንደዚህ አይነት ብዙ ጠቃሚ የሆኑ ኢሹዎች እናነሳለን። እንድናወራ የምንፈልጉት ቶፒክ ካለም ኢሹም ካለም እንላለን። ኮሜንት ጋር አሳውቁን። የፍቅር ዋጋው ስንት ነው? እናንተ ሰፈር ስንት ነው? ደህና ሁኑ። ቆጣሪ ፖድካስት ነበር። ቆጣሪ ፖድካስት